ሰላም ጤና ይስጥልን። እንዴት አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሐኪም መልኬ ነኝ። ብዙ ጊዜ ከምናያቸው በስራዎቻችን የሚገጥሙን የምናያቸው ብዙ ነገሮች አሉ። ይሄ አንድ ሰው የሆነን ሰው ማጥቃት ሲፈልግ ወይም መጉዳት ሲፈልግ ወይም በቅናት መንፈስ ተነሳስቶ የሆነን ሰው ማስቀየም ሲፈልግ ብዙ ነገሮች ያደርጋል። ብዙ አይነት ነገሮች ይደረጋሉ። ያን ሰው ለማሽመድመድ ወይ ያን ሰው ለማበላሸት ወይም ያ ሰው ሁሉ ነገሩ እንዲበለሻሽ ወይም ያ ሰው ከሰው እንዲርቅ ሁሉ ነገሩ በቃ እንደምትፈልጉት አድርጋችሁ በተለያየ መልኩ ብዙ ነገር ታደርጋላችሁ። በወቅቱ ተበሳጭታችሁ ተናዳችሁ በሆነ ነገር ተነሳሳችሁ ታደርጋላችሁ። ግን ያን ነገር ካደረጋችሁ በኋላ ያ ሰውዬ በወቅቱ እንደጠበቃችሁ ሊሆን ይችላል። ነገር ግን የሰራችሁ ስራ በአግባቡ ስራ ላይ ነው ያለው። እናንተ እንዳልሰራ እንዳልሆነ አድርጋችሁ የምታስቡ ሰዎች አላችሁ። ነገር ግን ያ ሰው ወይም ያቺ ሰው ሴትም ሆነ ወንድ ያ ስራ በአግባቡ ስራ ላይ ነው ያለው። ከጊዜ ወደ ጊዜ ያ ሰው እድሜው ሲጨምር የተደረገው መድኃኒት ወይም በሽታ ወይም ለዛ ሰው የተሰጠው መጥፎ ስራ እንደዛ ሰው እድሜው ሲጨምር አብሮ እየጨመረ ነው የሚሄደው። የዛ ሰው እውቀት ደግሞ ከጊዜ ወደ ጊዜ እውቀቱም ይሁን የገንዘቡም ይሁን የስራው ሁሉ ነገሩ እንደዚህ እያሽመደመደ ይሄዳል። ነገር ግን እናንተ ያን ነገር ያደረጋችሁት በወቅቱ ተናዳችሁ ሊሆን ይችላል፣ በወቅቱ ተበሳጭታችሁ ሊሆን ይችላል፣ በወቅቱ ከተደረገው ወይም ካደረጋችሁ ጉዳት ወይም ችግር ሊሆን ይችላል። አድርጋችሁ ረስታችሁታል፣ ቦታም አልሰጣችሁትም። ያ ሰው ግን ዘላለም ህይወቱን በቃ ሁሉ ነገሩ እንደተበላሸ ነው። ነገር ግን እንደዛ አስቀይማችሁ ከሆነ ጊዜ በኋላ ያው ይቅርታ ይወርዳል፣ ሰላም ይወርዳል። በቃ ትቻለሁ ነው የምትላላችሁ። የሰራችሁትን ግን እንዳልሰራችሁ አድርጋችሁ የምትተው ሰው አላችሁ። አብዛኛው ሰው በዚህ ዓመት ከዚህ ዓመት እስከዚህ ዓመት በዛን ጊዜ የተሰራ ስራ ነው በዛን ጊዜ ያለው ነኝ ይላል። ብዙ ነገሮች አሉ። ያን ሰው ትዳር የሚባል ተቋም አለ፣ ልጆች፣ ብዙ ነገር ቤተሰብ የሚባል ነገር አለ። የዛን ሰው እንደዛ አይነት ነገር ሲደረግ የዛችን ሴት ወይም የዛን ወንድ ወይም የዛን ሰው ወይም የዛችን ሰው ችግር ህይወት የሷ ብቻ አይደለም፣ በዙሪያ ያለው የሚበለሻሸው እና በወቅቱ ተወሳጭታችሁ የሆነ ነገር አድርጋችሁ ሊሆን ይችላል። ቶሎ ግን መመለስ ይቻላል። ቶሎ ነገሩ ሲያልፍ አይ እንደዚህ አይነት ነገር ጥሩ ያልሆነ ነገር አድርጌያለሁ፣ ያደረኩት ነገር ጥሩ አይደለም፣ ቢያንስ ብዙ ነገር አለ ከኋላ ቤተሰብ የሚባል ነገር አለ። ለዛ ብታስቡ ቢያንስ ያን ነገር እንዳደረጋችሁ ቶሎ መመለስም ስለሚቻል ብትመልሱት ማስተካከልም ይቻላል። ለምሳሌ አንዳንዶች የሆነ ሰው አድርጌያለሁ ግን ቆየ ካደረኩበት ቆየ እኔ ትቼዋለሁ ብዙም እንትን ያደረኩበት አይመስለኝም ትላላችሁ። ያ ነገር ግን አለ እየጨመረ ነው የሚሄድ። የዛ ሰው ህይወት ተበላሽቷል። ቢያንስ እንኳን የሆነ ነገር ሆኗል። በወቅቱ ተናድጄ እንደዚህ አድርጌያለሁ እና ያን ነገር ይቅር በለኝ እንደዚህ አድርጌያለሁ፣ ሰው ነኝና እንደ ሰውኛ ጥፋት አጥፍቻለሁ ብላችሁ ብትነግሩት ያ ሰው ቶሎ ወደ መፍትሄ ይሄዳል። ያ ሰው መስሎኝ ነው በቃ በወቅቱ ተበሳጨው እንደዚህ አደረኩኝ በቃ ስለዚህ እኔ ከእጄን አንስቻለሁ ካንተ ወይም ካንቺ አንስቻለሁ እንደዚህ ብትባባሉ ይሄ ቢኖር ያ ሰው ምን ይሆናል? የራሱን ኑሮ ይኖራል። በቃ ተላይታችኋል እኮ። አንዳንድ የሆነ ሰው የሆነ ስራ ሰርቶ የሆነ ሰው አሜሪካ ነው ያለው፣ የሆነ ሰው ደግሞ ኢትዮጵያ ነው ያለው፣ የሆነ ሰው ሀገር ሌላ አረብ ሀገራቶች ነው ያለው፣ የሆነ ሰው ደግሞ ኢትዮጵያ እንደዚህ አይነት ነገር አለ። ስለዚህ በወቅቱ ተበሳጭቶ የሆነ ነገር የተደረገን ነገር ከቻላችሁ እንደዛ ማስመለስ ያን ሰው መተው፣ ካልተቻለ ደግሞ ያ ሰው እንደዚህ ያን ነገር ባለማወቅ አድርጌያለሁ፣ ስለዚህ እስኪ ወደ ራስ ተመለስና ራስክ ከእንደዚህ ያን ነገር ቢያንስ እንትን እንድድን በተለያየ መልኩ ራስክ ብትፈልጊ ብሎ ብትሉት ይሄ ነገር የተሻለ ጥሩ ይመስለኛል። ምክንያቱም መሳሳት በሰው ልጅ ያለ ነው። መጣላት አለ፣ መታረቅ አለ፣ ብዙ ነገሮች በህይወታችን ይገጥሙናል። ይሄ ነገር እንዲያው ብታስቡበት የሚለው ነው። ምክንያቱም ብዙ ሰዎች አሉ እኔ ይሄን ያደረኩ የድሮ ባሏ ነኝ፣ ይሄን ያደረኩ የድሮ ሚስቱ ነኝ፣ ይሄን ያደረኩ የከሬ እንደዚህ ነኝ። አንዴ አሁን እኮ ረስቶ እሱ የራሱን ኑሮ እየኖረ ነው፣ እሷ እኮ የራሷን ኑሮ እየኖረ ይላል መንፈሱ በተለያየ መልኩ። ያው የኛም ቤት ታውቁታላችሁ። እንደዚህ አይነት ችግር ያለባቸው ሰዎች ብዙ ሰው በጣም ብዙ እየፈወስነ ነው። ነገር ግን ከምንታዘበው ከምናየው ብዙም ተንኮል ያልሆነ በትንሽ የቅናት ተነሳስቶ የምትደረግ ነገር እያደገች ትሄዳለች። ልክ መንፈስ እየሳበ ይመጣና የዛ ሰው ህይወት ይበላሻል። ያ ሰው ደግሞ ያ ሰው እንዲበላሽ በወቅቱ ተናዶ ያደረገው እንጂ ረጅም ጊዜ ታስሮ ተበላሽቶ እንዲኖር አይፈልግም። እና አንዳንድ ሰዎች እንደዚህ አይነት ነገር ውስጥ የገባችሁ ቢያንስ ወደ ኋላ ብትመለሱ ራሳችሁን ብትጠይቁት የሚለውን ነው። አመሰግናለሁ።
ኢየሩሳሌም የእጽዋት የባህላዊ ሕክምና አንድ እርምጃ ወደፊት 2 ቦታ ይገኛል። አንደኛው ጎንደር ከተማ ቀበሌ 18 ሸዋ ዳቦ ማሻአላህ ህንጻ ጀርባ፣ ሁለተኛው አዲስ አበባ ጎሮ አደባባይ ኦሮሚያ ህብረት ስራ ባንክ ያለበት ሁለተኛ ላይ እንገኛለን። አንድ እርምጃ ወደፊት ዓላማችን ምስራቅ አፍሪካ ካሉ የባህላዊ ሕክምና በፈዋሽነትም በጥራትም ቀዳሚ ሆኖ መገኘት ነው። እናመሰግናለን። ሼር ፎሎ እያረጋችሁ